ናችሁ? የጨረቃ ፋሚሊ በሙሉ እንደውም አዳኞቹ እንደናችሁ ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንኳን ያደረሳችሁ። በቅድሚያ ልደታ ናት ነገ፣ ልደታ ማርያም የስደት ስንቃችን ናትና እንኳን ያደረሳችሁ። ባላችሁበት ጠብቃችሁ። ትናንትና ቪዲዮ አልሰራሁም አልተመቸኝም ነበርና እና ትናንትና ብሩኬ በሰራው ቪዲዮ ብዙ ትምህርት አለው። ሲጀመር እነሱ ቪዲዮቸው ጨርሶ አቅል ኑሮት ወይም ቅንጭላት ኑሮት ላሰበ ሰው ብዙ ትምህርት ያለው ቪዲዮ ነው እና የሚሰሩት። ትናንትና ብሩኬ በወጣቶችም ላይ በትላልቆችም ላይ ሰው በአዛውንቶችም ላይ ያለ ነገር ነው እና የሰራው ብዙ ትምህርት አለው ላየው ሰው ማለት ነው። ዛሬ ደግሞ ቅምጥሌ የሰራችው ብዙ ትምህርት አለው ላየው ሰው ማለት ነው። በጣም ለሚማር ሰው ብዙ ትምህርት አለው ማለት ነው። ይሄንን ስራ ትሰራ ግን መሰደብ አለ፣ ራስ መንቋሸሽ አለ። ያንን ሁሉ አለ አይደለ? ችግር የለውም እኔ ብሰደብ ሰውን አስተምራለሁ ብለው ራሳቸውን ዝቅ እያደረጉ እኛን ለማስተማር እየታገሉ ነው። እና ደግሞ እይታቸው እየቀነሰ ነው። የምር ለምን እንትን እንሆናለን? የሆነ በቃ የማሽቃበጥ ስራ አለ አይደለ? የሆነ ሰው ዛሬ ምን አለ ካፉ ምን ወጣው ክፉ ቃል ተናገረ፣ ያችን ይዞ ለመንጣት ብቻ ባንሄድ ጥሩ ይመስለኛል። ብናይላቸው ፊት ቪዋቸው እስከ 300 ምናምን እየገባ ነበረ። አሁን እኮ 200 ለመድረስ ለራሱ ተሳስኖ ነው የሚደርሰው። እና በመልካም ነገር ሲመጡ ብናይላቸው ጥሩ ይመስለኛል። መጥፎ ነገር ሆነው እንደዛ ሆነው ሲመጡ ግን በቃ እስተሚመጡ ወይም እስተሚለቀቅልን ቪዲዮ በጣም ቸኩለን ለመሳደብም ሆነ ለመርገጥም ሆነ እንሮጥ ነበር ማለት ነው። ግን አሁን በመልካም እንደዚህ ፍቅር ሆነው ሲመጡ ሰውን እንደዚህ ለማስተማር ደፋ ቀና እያሉ ሲመጡ ግን ቪዲዮቸው እየታየላቸው አይደለም። ሶ ለምን ምን ስለሆነ ነው? እኛ የሆነ ትርምስምስ ነገር ስለምንወድ ማለት ነው። ትርምስምስ ያለ ነገር እና ከሰው አፍ ምን ወጣው ምን ክፉ ተናገረ ያንን ሰው ለመጣል ስለምንታገል ነው እንጂ አሁን ይሄ ቪዲዮ እንኳን 300 ሌላስ ቢሄድ እነዚህ ልጆች ትምህርት ያለው ነው ቪዲዮ እየሰሩ ያሉት ማለት ነው። ትምህርት ያለው ነው። ግን ፊት እንደዛ በሚሆኑ ጊዜ በጣም እየታየ ነበረ፣ በጣም እየታየላቸው ነበር። አሁን ግን በፍቅር ሲመጡ እየታየላቸው አይደለም። ብናይላቸው ጥሩ ይመስለኛል፣ እንደኔ እንደ ሀሳብ ማለት ነው። እንይላቸው። በዛሬው ቪዲዮ ላይ ደግሞ ትምህርት ከማንም በላይ ትምህርት አለው። ጭራሽ ወንዶች ብትማሩበት እንደ ብሩኬ ብትሆኑ እንደው በቃ እሱን ባትሆኑ እንኳ ሲሶውን ብትሆኑ አለ አይደለ? የሰው ልጅ እኮ ግዴታ አንድን ሰውን ግዴታ ማምሳል የለበትም። በመልክ ባለባበስ አላልኩም፣ በጸባይ ነው ያልኩት። እና በጸባይና በአስተሳሰብ ለሴት ልጅ ክብር ቢኖራችሁ በጣም ደስ የሚል ነገር ነው፣ ብትማሩበት ከብሩኬ ማለት ነው። እና ቅምጥሌ ወለ ብሩኬ ዛሬ አይደለም የታደላችሁት። በነገራችን ላይ ታደሉታል እንጂ አይታገሉትም ቅምጥልም ብላለች። እና ዛሬ አይደለም የታደላችሁት፣ ድሮውንም ታድላችኋል። ድሮውንም እግዚአብሔር አድሎን የሰጣችሁ አብሶ አብሶ ቅምጥሌ ማለት ነው። ይሄን ያልኩበት ምክንያት በዛሬው ወይ ነው። ወንድ ልጅ ነው። ለሴት ልጅ ክብር ብዙም የማይሰጣልና ግን እኔ እግዚአብሔርን ብሩኬን በጣም ነው ማደንቀው በዚህ በኩል ማለት ነው። ለምን እኔ አንቺን መንካት የምፈልገው ሳገባሽ ነው ያለው። 2 ዓመት አብረው ተቀምጠዋል። እንደውም ከ2 ዓመት አልፏቸዋል። ግን ይሄን ነገር እሱ አያስብም። በቃ እግዚአብሔርን ከማንም በላይ እድለኛ ነሽ። እንዴት ያለ ጸሎት እንዳደረጋችሁ ለራሱ እኮ ሚስጥሩን ንገሩ ብዬ ነበር። ሚስጥሩ እንዴት ነው ምናምን ብዬ እኛም ጸሎት እንድናደርግ ብዬ ነው። እንደ ክፉ እንዳትወስዱብኝ ደግሞ እና ጸሎት እንድናደርግ ብትነግሩን ብለን ነበረ። ባይዘወይ ትምህርት አለው። ትምህርቱን እንውሰድ። ሰውን ማንቋሸሹን አንውሰደው። እነሱ ራሳቸውን ዝቅ አድርገው እኛን ሲያስተምሩን እኛ መማር እንጂ እነሱን ዝቅ ማድረግ አንልመድ። ይሄንን ስራ ሲሰሩ እኛ እንማርበታለን። ለምን ብዙ ነገር ነው የምንማርበት። እኔ አሁን ተነብርኬ ብዙ ነገር ተምሬያለሁ። ብዙ ነገር ማለት ነው በሚሰሩት ቪዲዮ። ግን እኛ ክፉ ክፉውን እየጣልን ደግ ደጉን ትምህርቱን ብናነሳ የት በደረስን ነበረ? ብናይላቸው የት በደረስን ነበር? ግን እኛ
ሰውን ለመጣል ነው የምንታገለው። ለመጣል ሳይሆን ለሰው ልጅ የያዘኑ ምክንያት ሳይሆን የደስታው ምክንያት ብንሆን በጣም ደስ ይላል። በነገራችን ላይ ማለት ነው ለማንኛቸውም ሰው ይሆን ሰው ለነ ቡርኬ ብቻ አይደለም፣ ለማንኛቸውም ሰው ሰውን ለመጣል ሳይሆን ሰውን ለማንሳት እንጣር ነው የሚያዋጣው ማለት ነው። እነሱ ላይ ስለደረሱ እኛ ታችን እንቀራለን ማለት አይደለም። እኛም እነሱ ዘንዳ ለመድረስ መታገል እንጂ ሰውን መጣል አስፈላጊ አይደለም ማለት ነው። ይህንን ልል የቻልኩት አንዳንድ ስለማይ ነው ማለት በነ ቡርኬ ብቻ ሳይሆን በሌሎችም ሰው ሲያድግ እያለ ማለት ፊት ሳይኖረው ወይም ሳያደርግ ሲቀር እየወደዳችሁት ሰው ሲያድግ ደግሞ የሚጠሉት ሰዎች አሉና እንደዛ አይነት ባህሪ ባይፈጠርብን በእግዚአብሔርም ጥሩ አይደለም፣ ለእኛም ጥሩ አይደለም። እንደዛ አይነት ባህሪ ባይፈጠርብን ጥሩ ይመስለኛል። ወይ በዛሬው ቪዲዮ ወንዶችም ተማሩበት። እንደ ሀሳብ ብሩኬ ሰብሰብ አድርገው ወንዶችን ብታስተምርልን እኮ ጥሩ ነበረ። ያው እንደ ሀሳብ ነው። ለማንኛቸውም ትምህርት አለው ነው። ቪዲዮቸውን ይውላቸው። ሌላ ምለው ነገር የለኝም። ምክንያቱም ትምህርቱ ግልጽ ስለሆነ ይሄ ነው ወይስ ይሄ ነው እያሉ መናገር አያስፈልግም። ምክንያቱም በግልጽ እየታየ ግልጽ የሆነ ትምህርት እየሰጡ ስለሆነ ማለት ነው። ባይዘወይ ትምህርት ስለምትሰጡን ደግሞ በዚሁ አጋጣሚ እናመሰግናለን፣ ብሩክና ሀይሚ ማለት ነው። በጣም አድርገን ነው የምናመሰግነው። ቅምጥል ታድለሽዋለሁ የኔ እናትዬ። እግዚአብሔር እስከ መጨረሻው ያድርግላችሁ። የሰው ልጅ መጨረሻው ሲያምር ነው ዋናው ነገር ማለት ነው። የሰው ልጅ መጨረሻው ሲያምር ነው። ብሩኬ ደግሞ የተናገረው እውነት ነው። በአንድ በባልና በሚስት መሀል መግባት የሚችለው እግዚአብሔር ብቻ ነው። ወለ እናት ወለ አባት መግባት አስፈላጊ አይደለም። ትዳር ትዳር ነው ማለት ክፉም ሆነ ደግም ሆነ መነጋገር ያለባቸው ባልና ሚስት እንጂ ሌላ ሰው አይደለም። ይሄም ትክክለኛ ነው። ምክንያቱም እሷና እሱ እንጂ የሚተዋወቁት ወይም ቤተሰብ አይደለም። እነሱ ጋር የሚኖረውም እሷና እሱ ናቸው እንጂ ባንድ የሚኖሩት ወይ እናቴ ወይ አባቴ አይደሉም ከእሱ ጋር የሚኖሩት ማለት ነው። ይህም ብሩኬ የተናገረው አሪፍ ሀሳብ ነው። ደስ የሚልም ሀሳብ ነው ከማንም በላይ ማለት ነው። ምክንያቱም እሷና እሱ ምንም ችግር ቢፈጥሩ ቢጣሉ እንኳ ለራሱ እራሳቸው ተመካክረው ሊፈቱት ይገባል እንጂ ሁሌ ቤተሰብ እየገባ የሚያስታርቃቸው ከሆነ ለነሱ ጥሩ አይደለም ማለት ነው። እና ብሩኬ ያለው ይሄም ትክክል ነው። ከዚህኛ ትዳር ያላችሁ ሰዎች በይዘወይ በዚሁ አጋጣሚ ትማሩበታላችሁ። ቤተሰብ ወለ ጓደኛ ወለ ማንም ይሁን ማስገባት እንደሌለባችሁ በውስጣችሁ እግዚአብሔር ብቻ። እግዚአብሔር የሌለበት ትዳር ከንቱ ነው እና እግዚአብሔር ያለበት ትዳር ነው። በሁሉም ነገር ደግሞ እግዚአብሔር ሲገባ ነው። እንኳን አይደለም ቀርቶ በትዳር በኩል በሁሉም ስርፋ እግዚአብሔር ያለበት ነገር ነው እና ደስ የሚለው እስከ መጨረሻችሁ እግዚአብሔር በመካከላችሁ ሆኖ ለቁም ነገር በቅታችሁ ማለት ለዛች ቀን ትዳር ዋናውን ገብታችሁበት ልጅ ወልዳችሁ እስተርጅና በፍቅር እንድትኖሩ እግዚአብሔር ፍቃዱ ይሆንላችሁ። የስደት እህቶቼ እንዲሁም እናቶቼ እንዲሁም ወንድሞቼ እመቤቴ ወላዲት አምላክ አለው በስጋ አለው በነፍስ ትበላችሁ። ባላችሁበት ጠብቃችሁ ከኃጢአት በስተቀር ያለውን የልቦናችሁን መሻት ሁሉ ሞልታላችሁ። ለሀገራችሁ ያብቃችሁ፣ እኛንም ያብቃን። ባይዘጎይ እኛ ስደተኞች ያብቃን ነው፣ በሰላም ያብቃን። ባይ ደህና ሁኑ። ብቻ እያበረታታችሁኝ ተቻላችሁ። በቃ ደህና ሁኑ።